سنت بيتسبتي حبابته تكلاسيا بيته اي بلوي حبابته 11 ساعه يارا بلك تكبل ينكيرا ሶባይስ ሰላም 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 እንዴት ናችሁ ደህና ናችሁ ወይ ውድ ቤተሰቦቼ ኢቶቼ ወንድሞቼ ሁሉ ሰላም ነው እናንተ ባላችሁበት የእግዚአብሔር ሰላም ከናንተ ጋር ይሁን ይያልኩ እንግዲህ እኔ ወንድማችሁ ባርጅ ዛሬ ለናንተ አዲስ ነገር ይዤላችኋለሁ እንግዲህ ወላጅም አይደለም ያው ሳልወልድ ወላጆኛለሁ ሳልወልድ አባቶኛለሁ እግዚአብሔር ያው በልጅነት አባት አድርጎኛል እሱም ምንድነው ያው ልጄን ታቃላችሁላችሁ ከጎዳና እኔ ያነሳሁት እናት አባት የሌለው ልጅ ከጎዳና አምጥቼ ከራሴ ጋር ማሳደግ ጀምሬ ቢያንስ አንድ 5 ወር 6 ወር እየሞላ ነው እሱ ብቻ አይደለም ለካ ከጎዳና ሰውን አንስቶ ማሳደግ ቀላል ነገር አይደለም ብዙ ነገር እኔ ከወሰድኩት ልምድ ለእናንተም ላጋራችሁ ብዬ ነው እሱ ምንድነው እኔ ያው ማንንም የሌለው ሰው ነው ብዬ ከጎዳና አንስቼ ቤት ሳመጣ የተለያዩ ፕሮሰሶች አሉ አንደኛ ፖሊስ ጣቢያ ሄጄ ማስመዝገብ አለብኝ ሁለተኛ የህፃናቶችና ሴቶች ጉዳይ ቢሮ ሄጄ ልጁን አሳድጋለሁ የልጁን ኃላፊነት እኔ ወስዳለሁ ብዬ ማሳደግ አለብኝ ያንን ፍቃድ መውሰድ አለብኝ እና ያንን ፍቃድ ለመውሰድ ቀላል እንዳይመስላችሁ በጣም ብዙ ነው ለፋት በእውነት መጀመሪያ ፖሊስ ጣቢያ ሄጄ አስመዘገብኩ ከዛ በኋላ ሴቶችና ህፃናቶች ጉዳይ ቢሮ ሄጄ ያንን ፍቃድ ይሄንን ልጅ እኔ አሳድጋለሁ ወግ ማረግ እሱ እስከደርስ ድረስ እኔ ጋር ይቆያል እኔ አሳድጋለሁ እንደ ልጆች አርጌ አሳድጓል በየ ፍቀዱልኝ ስላቸው ምንድነው ያሉኝ የመጀመሪያ አንተ መጀመሪያ ወንጀለኛ መሆንና አለመሆንን ከፖሊስ ጣቢያ ከወንጀል ነፃ ነው የሚለውን ወረቀት ወይ ደብዳቤ ይዘናሉ ከዛ እንግዲህ እኔ ወንድማችሁ ያን ደብዳቤ ለማምጣት ወደ ላይ ወደ ታች ስል ምንድነው እኔ ያስኩት መታወቂያ ዲጂታል ወይ ፋይዳ መታወቂያ ነው የግዴታ የዛ ቀበሌ ያንድ ቀበሌ ከወንጀል ነፃ የሚለውን ለማጻፍ ምን ያስፈልጋል የድሮ መታወቂያ ያስፈልጋል ተባለ የድሮ መታወቂያ ደግሞ ከጣልኩበት ፍለጋ ጀመርኩ ፈለኩ እንግዲህ በስቃይ ያንን የድሮ መታወቂያ አግኝቼ ከዛ የዛ ቀበሌ ነዋሪ መሆኔን ማረጋገጫ አሳየው ከቀበሌ ድጋፍ ተጽፎ ለፖሊስ ጣቢያ ከዛ ፖሊስ ጣቢያ ደግሞ መርምሮ ወንጀል እንደሌለብኝ አረጋግጦ ከወንጀል ነፃ ነው የሚለውን ወረቀት ሰጡልኝ ከዛ ያንን ወረቀት ይዤ የት ነው የምሄደው ሴቶችና ህፃናቶች ጉዳይ ቢሮ ከቻልኩ ሲሄዳውንም ደግሞ ምንድነው ይሄ ከወንጀል ነፃ የሚለው ወረቀት ነው እሱ ጥሩ ነው ነገር ግን ሌላ አንድ ነገር አለ ምንድነው እሱ ከበሽታ ነፃ መሆንን ማረጋገጫ ከሆስፒታል ይዘና ከግል ሆስፒታል ሳይሆን ከመንግስት ሆስፒታል ይዘና ተባልኩ ምን አይነት በሽታ HIV ሊሆን ይችላል ጉበት ሊሆን ይችላል የተለያዩ ቫይረሶች ሊሆን ይችላሉ የተለያዩ ተላላፊ በሽታዎች ሊሆኑ ይችላሉ ይሄ ሁሉ በሽታ ከዛ ሁሉ በሽታ አንተ ነፃ መሆኒ ሲረጋገጥ ያ ልጅ እንድታሳድግ ይሰጣል አሉኝ እስከዛ ግን ካንተ ጋር ልጁ ይቆያሉ እሺ አልኩና እንደገና ወደ ኦቶና ሆስፒታል እንግዲህ ኦቶና ሆስፒታል መታወቃላችሁ ታውቃላችሁ እንግዲህ ሙሉ ምርመራ ምንም ሳይቀር ወባ አይቀር HIV አይቀር ቫይረሶች አይቀር ሙሉ ምርመራ ተመረመርኩ ከምንም አይነት በሽታ ነፃ ተባልኩ እንግዲህ ነፃ መሆኔን ያው መጀመሪያ ማቃለው ውጭ ሀገር ሄጀም ያው የውጭ ሀገር መኖሪያ ፍቃድ ለመውሰድ ግዴታ ምርመራ ስለሚያስፈልግ እዛ ውጭ ሀገርም ስለተመረመርኩ ያው ራሴን አቃለው ከዛ እጄ ተመረመርኩ ከምንም አይነት በሽታ ነፃ መሆኔን አረጋገጡልኝ ያንን ወረቀት ይያውንም ወደ ህፃናቶችና ሴቶች ጉዳይ ቢሮ ከቻለ ስለዚህ ከወንጀል ነፃ የሚለውን ወረቀት አምጥቻለሁ ሌላው ደግሞ ከበሽታ ነፃ የሚለውን ወረቀት አምጥቻለሁ ስለዚህ አሁን ምንድነው የሚያስፈልገው አሉኝ ያንተ ወጪና ገቢ ያለበት ባንክ ስቴትመንት ምን አይነት ካፒታል አለ ለራሲ ብቻ በልተ ምትሞትበት ከሆነ ይሄን ልጅ ማሳደግ አትችልም ስለዚህ ከራሲ በክቶ አንተ በልተ ጠጥተ ከራሲ ተርፎ ይሄንን ልጅ የሚያሳድግ
ሀብት ወይ ኑሮ ሊኖር ይገባል። ስለዚህ ያንን ማረጋገጥ የምንችለው በምንድነው? በባንክ ስቴትመንት አለ። ባንክ ስቴትመንት ለማምጣት እንግዲህ የት? ወደ ንግድ ባንክ። ስለዚህ ንግድ ባንክ ሄጄ አሁንም ባንክ ስቴትመንቴን የ6 ወር ባንክ ስቴትመንት ይዤ ከቻልኩ እንግዲህ ባንክ ስቴትመንት በነፃ አይሰጥም። ከአንድ ፔጅ አንዷ ገጽ አለች። አንዷ ገጽ በ30 ብር ተባዝቶ እንግዲህ ማአት ወረቀት የ6 ወር ወረቀት ወጣልኝ። ያንን ይዤ አሁንም ወደ ሴቶችና ህፃናቶች ቢሮ ከች። ስለዚህ ያንን 3 ክራይቴሪያ ሟላው። የቀረው ምንድነው? ፓስፖርት ኮፒ፣ አይዲ ኮፒ፣ መታወቂያ ኮፒ ይዘናሉኝ። ያንንም ሁሉ ባጭሩ ኮፒ አድርጌ ይዤላቸው ሄድኩ። ሙሉ ዶክመንት ሳብሚት አድርኩ፣ ይሄንን ልጅ ለማሳደግ ማለት ነው። ስለዚህ ያንን ሁሉ ሳብሚት ካረኩ በኋላ እየገመገሙ ነው። እስከዛሬ ገምግመው ወረቀት ለኔ ይሄንን ልጅ አሳድግ ብሎ ወረቀት እስከዛሬ አልተሰጠልኝም። ይሰጥልኛል ብዬ ተስፋ አደርጋለሁ። እነሱም ደውለው ከኔ ጋር እያወሩ ነው። ኦሬዲ በቃ ሙሉ እንትኑን አሟልታ አላሉኝ። ግን ይሄ ሙሉ እስከሚሟላ ድረስ እኔ ጋር ያለው ህፃኑ የግዴታ መማር አለበት ብዬ አሰብኩ። ለማስተማርም እንግዲህ ግዴታ አንደኛ ሴምስተር ወይ ሁለተኛ ሴምስተር ላይ ነው ማስገባት አለብኝ። አንደኛ ሴምስተሩ አለፈ። ሁለተኛ ሴምስተር ግዴታ ማስተማር ስላለብኝ የቀን ተማሪዎች እንትን አልረዳሉኝና የማታ ትምህርት ቤት ይዤው ሄድኩና እንድማር አደረኩ። ይሄ ሁሉ የኔና የህፃኑ ታሪክ ነው። እየተማረ ነው እስከዛሬ። በራሴ ስራ አንዳንድ ቢዚ ስለሚሆን ትምህርት ቤት ሄጄ እሱን ቼክ አድርጌ አላቅም ነበር። ዛሬ ግን እስከ ትምህርት ቤቱ ሄጄ እሱን ቼክ አደርጋለሁ። እንግዲህ ትምህርት ቤት ለመሄድ እሱ ቤት ቁርስ በልቶ እየተዘጋጀ ነው። እንግዲህ ይዤው ሄዳለሁ። ማለት ቁርስ ነው መክሰስ። እንግዲህ ማታ ትምህርት ቤት ነው ማለውና ይዤው ሄዳለሁ። ከዛ ትምህርት ቤት አስተማሪዎች ጋርም ተግባብቼ ልጄ እንዴት ነው እየጻፈ ነው እየተማረ ነው ፓርቲሲፔሽኑ እንዴት ነው በጣም እየተማረ ነው ምሎን አረጋግጬ አይቼ መጣለው ብዬ ነው መጣሁት። ቤተሰቦቼ እንግዲህ ልጄን ልጠራ ነው። ጠብቁ ትንሽ ደቂቃ። ጩኒ ይባላል ስሙ። እንግዲህ ጩኒ ነው። እኔ ግን ጁኒየር ብዬ ነው ሰየምኩት። ትምህርት ቤት ስም ጁኒየር ብዬ ነው ሰየምኩት። ጩኒ ና እስቲ እኔ ልጅ እና ጩኒ ተዘጋጀ? ያው እንግዲህ ስለዚህ ታዳጊ ህፃን ያወራው ነበር ቆየሁት። ደፍተር ይዞ ተዘጋጅቶ ወጥቷል። እንካ ያስ ነናራ ተማርክ የተባለ ጋር አነስታ። አረ በጣም ደስ ይገሳል። ምን ተማርክ የተን ረበሽስ ናቱሮ ወረተስ አይበጎሶ ነገቱም አረ ወርድዋች ባረጋው ዳስተ ቱማ እየጋበነ ካሜራ ወይከዳ ነናራ ተማርክ የተባና ትምህርት ያው እንግዲህ ምንነራ ተማሪው ጋር መላ እረስ ተናይ ጎበኔኒ እና ምንነራ ሃይከ ተማራ ጦሰነና ወንቶ ወደ ነቆፒዶባ ጋታና ሽንጋ ከሮ ትምህርቴ አይዋፈካ አሰናዩ አዲያበ ትምህርቴ። ስለዚህ ነኔ ከሰረነባ ተማረደ እርዶባ አይቤ ለምሳሌ ታኒ ሳይንስ ያነ አማርኛ ራስ ሳይንስ ያነ አማርኛ እንግዲህ ጻፌስ ሃይ እስከ ፔጅ ጻፌስ ይሄን ጻፊው ጋር ነበቢው ጋር ዶሚስ ሃይ በሰዋራ አነ በሰ አገነ ጻፊው እንግዲህ ጋይስ ይሄው መጻፍ ይጽፋል፣ በጣም ይጽፋል። ስለዚህ ይሄንን መጀመሪያ መጻፍ አይችልም ነበር። አይ ጻፊው ጋር ዶሚስ እንግዲህ ነናራ ተማርክ የተታከባና አጋስቲ አሳ ሰሩያ አሎ ኦሎ ሰላሚ ደዳ ኦሴስ ተሰሩና ሹጋተስ ያው ሰላም ጋስ ተማሪው ጋር አይራይስ ነናሳይ ጻፊው ጋር አይራይስ አታኒ አብሮን ባህረ ሰላም ተነነስ ከወግደኔ ተናይ እንግዲህ አያራ ተማርክ የተባይስ ተማርክ የተንሲስ ባይ ቢያጋቢአና እስከ መጨረሻ ካልቴ በጣም ዶሴትስ በጣም ቦንቸትስ መጨረሻ ከሮ ካልቴ ይመቻል። ተሮ አይ ማለት አክተቲ ታናጩና ካሊያ ገይቲ እንዲሁም ደግሞ ታናካ ካሊያ ዩቲዩብ እና ቲክቶክ እና ሀቺ ተማርሲያ ወጋባ ከዳያስ የካይ በጊያ በግዲኮ እንተና በሰና ውስጥ ያራ ሀጋና ጎዳና ፕሌንትሮ ጊዜያ ፕዶማዳ ተማርኬታ ገልሰታ ተማርሰት ተካስ ሀቺ ግን አካለናሲ ተማርኬታ ከሮያስ እንግዲህ
ተምያን እቅዳገቲ ያገቲ ቦንቾ እታ ተማርሲያ አስተማረቱሲ አዋታ ሪስ መምሪያ ጊዮጋ እንግዲህ ዋኒ ዲ ተማታናይ ተማሪ ዲ ጊዮጋ ፒታል ያቆዲዮ ጋር ዶምዲ ጻፊዮ ጋር ዶምዲ ጊዮጋ አጣራ ነው ያስ እንግዲህ ለሆድ ለተራበ ሰው ምግብ እንደሚያስፈልግ ለህፃን ልጅ ትምህርት ያስፈልጋል ለየትኛውም ሰው ትምህርት ያስፈልጋል እንግዲህ ወላይታና አካባቢ እንደ ኢያሰቲ ይዲ በዛሌሊያ ትምህርት ጌታን አማ ከተማርሶ ሱና ጋላሳ ከተማርሶ ሱና ስለዚህ እንተናታ ካይዲ ሀጋን ተማርሰነው ሞካሪ ተጋይዳ ጉታሪስ መምሪያራ አልመጠየቅ ያወጣና ቲቸር እንግዲህ ታናያጋ እንተሶን ጉታ ሳተ ታኪስ አይማሌ እንተገ ትምህርት ያሰጣጤ ይንቀሰ እንተናታ ቀሪናታ አንከባከበው እንክብካቤ ቀማ ጋላሳና እንግዲህ ዋትሪ ቶለሬት ወትሪ ፊዲ ቲጊው ጋስቲ ጉቱ ኦዲያ ኮዳሲገስ እሺ አው ቶኒ ትምህርት ከታገለው ሰፈ ሀኖ በከናሽን በዋናነት ኮሮ ደረጃ እንዲናታ ጻፊው ጋር እና ባቢው ጋር እና ሂሳብ ኦሶታ ኦቲዮ ጋር ተማርስ ዲታክዳ በዛው ልክ ደግሞ ኢከባው ዳንዳይት ዳጋ ሙከሪ ድደስ አዳን ቀስ ሐራቲካ ለአብነት ቡሳጆ የሚባል ድርጅት አለ ከዚህ በብዛት ሰፋ ያለ ቁጥር ያለው ልጆችን በማምጣት ማታ እዚህ ያስተማሩ ናቸው በዛው ልክ ደግሞ ቀንም ከአንደኛ እስከ 8ኛ ክፍል ልጆች እዚህ የሚማሩ አሉ ሐራቲካ አዳን ተውታገት ዲኮ ሃንና አዳን ካለው አሳይ ነው ቢተንደሮ ይደስ ሀዳሮት ይሁጋኑ እከትስ እክኒ ኑፕናገተባ ማዲዲ ታክዳ ስንተነው ከማደነው ቃል አገለተስ ጦሳ እንጆ ጎዳ እንጆ እንግዲህ ሲደታ ኦነ ከጊዶ ኤርናታ ተቦ አፕ ዘሪ አፕ ኮይዲ ጋጠሪያ ቢዲ እሂዲ እንተሶም ወቲ ያሳይዴታ ኦቲሴታ ኦቲሲዮ ገለው ግን ኦቲስ ሚዲ 11 ሰዓትን ቀማ ትምህርት እንተ ተማርሲያ ኩሎ በዛለለ ትምህርት ጌታ መስከረም ዶቴስ ጻፍ መዘጋቢው ጋር መስከረም እንደሞሰና ይዲ ተማርሲተ ማሊያን ቀሰ ስፔሻል ኬዝ ያረ እንተ ይኮ ማለስ ሁለተኛ ሴሚስተር አውደዶሚ ሁለተኛ ሴሚስተር ከጥር ጀምሮ ነው ከጥር ጀምሮ ጥሪያን ቀሰካ ሁለተኛ ሴሚስተር ዶመስ ሄጋዳን ኤዲ እንተናታ ተማርሲተ እንግዲህ ተናይ ምንሪ ተማሪ ዲሲ ክላስ ያፒ አከሰዳ ጤሰዳ አስተማሪራ ጋይተኖ ኮይዶ ግሻሱ ታውሶን ዱሙዱሞሶን ቢዘጊያዳ አካቼ ካረናጋ ሃቺቼ ካኖያስ ዱሴቴስ ኡባካ ቦንቼቴስ ቲቸር ከይፕ ጋለቴት ኑንካ ከይፕ ጋለቴት ሄሬሽ ጎዳ ሰረንታ አጋመላ ሐራካ ጮራ ጮራ ያዳ አሜን እሺ አጋቤ ክላስያ እስቲ ሂድና ክላስ ግባ አንደኛ ክፍል ያጋቤት አጋ ፈልግ ነው ዛሬ ከይቅርታ ጋር ቆጣ ካሬ ሰላም ሰላም ነው سمت بيتسبتي حبابته تكلاسيا بيته اي بلوي حبابته 11 ساعه يارا بلك تكولين كيرا سوبايس رند تكولين هو يارا غن تماررا بلك تكولين يا سوبايس سمي كسيغا بلو غارا قفايدايس باركا بوم አጋ እነና እታረ ተማሪ ታገበይቴ አራ ኡትሪ ተማሪ ጌታ እንግዲህ በጣም ደስ የሆነ ታንጆ ጋማላ በሰነው ኮይዳ እንተና ስለዚህ ኡይ ጻፌስ ተማሬስ ይ ወንቶ ዶክተር ኪያኖዴስ አኪም ኪያኖዴስ ካዎ ኪያኖዴስ አፕ ደሮ ባይናገተስ ኡባ ካዶሴተስ ቲቸር በጣም ጋላታይስ ቦንቻይስ በቃ ቻው ታናይ ሚነረ ተማረሽ እሺ በርታ በቃ ቻው እንግዲህ ታይናቲ ተማረከታቺ ያስ ጩኒጋ በጣም ደስ የሚል ትምህርት ቤት ነው ጋላ ተማሪቲ ሀጋውንቲ ዲካታሞሱና ቀስ ዛናናይቲ በጣም ደስ የሚል ትምህርት ቤት ነው ባይዜ በዛሌል ትምህርት ቤታ ምርጫ ወትሪ እንተናታ ካጋን ተማርሲያኮ በጣም ደስ ይላል አስተምሮቴ እቲ ተማርሲዮ ስነ ምግባር ያራ የታነጸ ዜጋ እያፈራ ያለ ትምህርት ቤት ነው በእውነት ምክንያቱም በዚህ በ3 እና በ4 ወር ውስጥ ልጄ በጣም ከባድ ለውጥ አምጥቷል ምንም መጻፍ አይችልም ነበር ማንበብ አይችልም ነበር አሁን መጻፍ እየሞከረ ነው ማንበብ እየሞከረ ነው ጎበዝ እየሆነ ነውና ታይንቲ ኦዲዮጌ ወላይታታ ጉጀተ ከታይንቲ ኦዲዮጌ እንተሶም ሰራተኛ ጌዲ እንተ ኦትሲዮ ጌታ እንግዲህ እንተናታ ኤሪ ሀጋን ተማርሲቴ በእውነት ጥሩ ትምህርት ቤት ነው
taayinaata ubbakka dosayis bonchchayis godaa saroy inttenaara gido ciao